ወንድሜ ብዙ ሰው ባለበት ንግግር ማድረግ ይከብደኛል። ይህ የአብዛኞቻችሁ ችግር ነው። ፕላስ ምልክቷን ተጫኑ። እንዲሁም ደግሞ ይህንን ቪዲዮ ሪፖስት እና ለምትወዱት ሰው ሼር ማድረጋችሁን ማጋራታችሁን አትርሱ ማለት ነው። ስለዚህ ንግግር መስጠት ማለት ምን ማለት ነው? ለምሳሌ አሁን ተማሪ ልትሆኑ ትችላላችሁ፣ ወይም ደግሞ ስራ ላይ ልትሆኑ ትችላላችሁ። ኤኒዌር ባላችሁበት ቦታ ሆናችሁ በሰው ፊት ፐብሊክ ስፒኪንግ እና ፕሬዘንቴሽን ላይ ስትወጡ ምንድን ነው ፕሬዘንቴሽን ወይም ደግሞ ፐብሊክ ስፒኪንግ በሰው ፊት ንግግር መስጠት ማለት ለምሳሌ አሁን አንድ ቶፒክ እንምረጥ አይደለ? ስለ ኢትዮጵያ እንምረጥ። ለምሳሌ ኢትዮጵያ ስለ ኢትዮጵያ የምታቀርቡ ከሆነ ስለ ኢትዮጵያ መጀመሪያ ጥናት ማድረግ መቻል አለባችሁ። እንዲሁም ደግሞ የምታቀርቡት ለምን አይነት ሰው ነው የሚለው ኦዲየንሳችሁን መለየት አለባችሁ። ምን ማለት ነው? ለምሳሌ አሁን የምታቀርቡበት ቦታ ከህፃናት ጀምሮ እስከ አዛውንት ድረስ ነው ያሉት ወይስ ደግሞ ወጣቶች ብቻ ነው ያሉት ወይስ ደግሞ አዛውንት ብቻ ነው ያሉት፣ ወንዶች ብቻ ነው ያሉት፣ ሴቶች ብቻ ነው ያሉት፣ ምን አይነት ስታተስ ላይ ናቸው የሚለውን እነዚህ ነገሮች በዲቴል ማወቅ መቻል አለባችሁ ማለት ነው። ሶስተኛው ደግሞ መርሳት የሌለባችሁ ነገር ምንድነው? የምታወሩት ነገር ስታወሩ ለጆሮ የሚጣፍጥና ማራኪ በሆነ መልኩና ልክ የአንድ ሰዓት ንግግር ሰጣችሁ ኦዲየንሱ የ10 ደቂቃ ያህል እስከሚሰማው ድረስ አድርጋችሁ ማቅረብ መቻል አለባችሁ። ለምሳሌ አሁን ቤስት ፐብሊክ ስፒኪንግ ወይም ደግሞ ቤስት ስቶሪ ቴሊንግ ቲፕ የምነግራችሁ ምንድነው? የምታቀርቡትን ነገር ፍሬም መስጠት አለባችሁ። ፍሬም መስጠት ማለት ለምሳሌ አሁን ስልካችሁ ፍሬም አለ አይደል? አራት ማዕዘን ያላችሁ የስልክ ፍሬም አለ። ስለዚህ ንግግርም እንደዚህ አይነት ፍሬም አለ። ለምሳሌ አሁን ስለ ኢትዮጵያ የምታቀርቡ ከሆነ አሁን ስላለችው ኢትዮጵያ አይደለም የምታወሩት፣ ነገ ስለምትመጣው ኢትዮጵያ ታወራላችሁ። ስለዚህ አሁን ፍሬሙን አገኛችሁት አይደል? ማውራት ያለባችሁን ቦታ አወቃችሁ አይደለ? ትላንት ስለነበረችው ኢትዮጵያ ታሪክን ማጥናት አለባችሁ። አሁን ስላለችው ኢትዮጵያ ማውራት አለባችሁ። እንዲሁም ደግሞ ይሆናል ብላችሁ የምታስቡትን ፎርካስት ወይም ደግሞ ፊውቸር ላይ ኢትዮጵያ ልትሆን ትችላለች ብላችሁ የምታስቡትን ነገር ማስቀመጥ። ስለዚህ እነዚህን ፍሬሞች ኤኒቲንግ ላይ ማንኛውም ነገር ላይ ከተጠቀማችሁ እመኑኝ ማለት ነው ከ99% ህዝብ በላይ ይህንን ነገር በማወቃችሁ ብቻ ከፍተኛ ደረጃ ላይ ትደርሳላችሁ። ኢዘር ራሳችሁን ስታስተዋውቁ ሊሆን ይችላል፣ የተዘጋጃችሁበትን ቶፒክ ስታቀርቡ ሊሆን ይችላል። ኤኒቲንግ ላይ አሁን የነገርኳችሁ ፍሬሞች ከተጠቀማችሁ እመኑኝ ከአቬሬጅ ሰው የተለየ ሰው ትሆናላችሁ ማለት ነው። ሌላኛው ደግሞ መርሳት የሌለባችሁ ነገር ምንድነው? ድምጻችሁን በደንብ ማዘጋጀት መቻል አለባችሁ። ድምጻችሁን የምታዘጋጁት ደግሞ የተለያዩ ኤክሰርሳይሶች አሉ። ሁለት ኤክሰርሳይሶች እሰጣችኋለሁ። የመጀመሪያው ማንም ሰው በሌለበት ቦታ ወይም ደግሞ መኝታ ቤት ብቻችሁን የምትኖሩ ከሆነ ጠዋት ላይ አዘጋጅታችሁት መውጣት። ልክ አሁን መኪና የምትነዱ ከሆነም ደግሞ ጠዋት ስትነሱ አዛግታችሁ ሰውነታችሁን አንቀሳቅሳችሁ ትጀምራላችሁ። ድምጻችሁንም በዛው መጠን ስላችሁ ማዘጋጀት መቻል አለባችሁ። ቲፖቹ ይሄ ናቸው። የመጀመሪያው ሁለተኛው ደግሞ ፒ ከሰማችሁት ውስጣችሁን ይነዝራል አይደለ? ቫይብሬሽን አለው። ስለዚህ ውስጣችሁን ያጸደዋል ማለት ነው። ስለዚህ ድምጻችሁን ማዘጋጀታችሁን መርሳት የለባችሁ ማለት ነው። ሶስተኛው ደግሞ ሀፈን፣ ምክንያቱም ወጣችሁ በኤሊየን ፊት ወይም ደግሞ ከሰው ውጪ የሆነ ክሪቸር አይደለም መታየት አይደለ? ኤቭሪዴይ የምታዩዋቸውን ሰዎች ነው የምታዩት። ስለዚህ ዋይናት ሀፈን። ስለዚህ ረጋ ብላችሁ ቀስ ብላችሁ ሁሉም ሰው እንደናንተ ነው የሚያስበው። ስለዚህ የተዘጋጃችሁት ነገር ከሆነ ደግሞ በሰው ፊት ሄዳችሁ ማቅረብ አይከብድም። ስለዚህ ትራይ ቱ ሀፈን ማለት ነው። ይመቻችሁ።